ተማሪዎችም አላቸው ዩኒቨርሲቲ ተማሪዎች የላይኛውን የሚያስሰው ምንድነው ነው ርዕሳችን? አቤት ብፁዕ ነው። ስትማሩ አሁን የላይኛውንም ጭምር እየተማራችሁ ተማሩ ነው። የላይኛውንም ጭምር በጣም እኮ አስቸጋሪ ነው። በምንድን ላይ በመንገድ ላይ ይወደቃል የሚላል እዚያ ማቴዎስ 13 ላይ በምን ላይ አቤት እና የመንገድ የሚባለው እኔ ሳስበው ዩኒቨርሲቲ የተመረቀ ሰው ነው ሲያስበው ምንድነው መሰላችሁ? መንገድ ማለት በብዙ እግር የተረገጠ መሬት ነው አይደል? በብዙ እግር የተረገጠ ነው እና በቀላል ይቆፈራል አይቆፈርም። እና ብዙ አይዲዮሎጂ የረገጠው ሰው በቀላል አይቆፈርም ማለት ነው። በጣም ብዙ የረገጠው ማለት ነው። ዳርዊን ሲረግጥህ፣ አርስቶትል ሲረግጥህ፣ ሶቅራጥስ ሲረግጥህ፣ ላማርክ ሲረግጥህ፣ አልበርት አንስታይን ሲረግጥህ፣ እንትና ማን ነው የሚባለው ደግሞ ጅሉ እብዱ ሳይንቲስት ማን ነው? አንድ አለ በጣም ጅል ኦሾም ጥሩ እሱም ሲረግጥህ፣ ያ ደግሞ ሌላም አለ አንድ ይሁን ተዚህ ላይ ይነግራቸዋል። ያ ሲረግጠው መንገዱ ነው አለ። ይሄን በምን መዶሻ እንቆፈው? ሰው እኮ ዲግሪ ከያዘ በኋላ አልሰማም የሚል ለዚህ ነው። መንገዱ ነው አለ። አያችሁ፣ ተረግጦ ተጠቅጥቆ በቃ በምን ያስገባ? በድንቁርና ማለት ነው። አደገኛ ነገር እኮ ነው። እውነቴን ነው ነግራችሁ። ብዙ ግር ረግጧቸዋል። አየህ፣ ምንም እኮ አንድ መድኃኒት የማትፈልስፍበትን ኬሚስትሪ ሸምድደህ አንድ የራስ ምታት አላመጣችሁም እስከዚያ ድረስ ምናምን ጠብ ያላለ ነገር ሂሳብ ሎግ ነው ምናምን ሸምድደ ለኢትዮጵያ ሕዝብ ቆጠራ እንኳን የማይጠቅም ኦርቶዶክሳውያን እንኳን መቁጠር ያልቻልንበት መከራ ያን ሁሉ ተጠቅጥቀ ኋላ ምን ይብሳ? ትምህርት አይሰማ ምንድን ነው የሚለው እያልክ ዘመንን ትፈጃለህ ማለት ነው። አጉል ኩራት ማለት ነው። የድፍድፍ ኩራቱ ውሃ እስኪገባው ነው። በቃ ድፍድፍ የጠላ ድፍድፍ ኮርቶ እንዲልና ውሃ ሲገባው ተበጥብጦ ቁጭ ነው። እና የድፍድፍ ኩራት ነው የምትኮሩት እናንተ። እውነቴን ነው። ስለዚህ የላይኛውን አብራችሁ ካላስኬዳችሁት ኋላ የማይበሳ ጭንቅላት ነው የምትይዙት። የማይበሳ ጭንቅላት ተነግራችሁ ማሰሙ ትሆናላችሁ ነው። አሁን ሰው ለሚስቱ ተነግሮ አይሰማ፣ ለባሏ ተነግራ አትሰማ። ለምን? ብዙ ግር ረግጦታል። አይሰማም። ራሱን ብቻ ነው የሚሰማው። እኔ ብዬሻለሁ፣ እኔ ብዬሃለሁ በቃ የሚል ነው። አፍ እንጂ ጆሮ የሌለው ትውልድ ነው የመጣብን። እግዚአብሔር ሲፈጥረን ስንት ጆሮ ነው የሰጠን? ስንት አፍ? ጥቂት ተናግረ ብዙ ስማ እኮ ነው ቋንቋው አይገባም። አሁን ደግሞ እየተደረገ ያለው ብዙ ይለፈልፋል፣ ምንም አይሰማም። መለፍለፍ ብቻ ነው። ተፈጥሯችን እኮ ራሱ እየተቃወምን እኮ ነው። ሰው አይደለንም ማለት ነው። ሰው ማለት የሰማዩንና የነፍሱን መጥኖ የሚወስድ ነው። በምድር ላይ ውስጥ ቆላተ በካይ በምድር ላይ እያለቀሰ እየወጣ እየወረደ እየቆፈረ የተቸገረ ደግሞ የሰማዩን የማይረሳ ሲሞላልኝም ብሎ ሲሞላለት የሚያስባል። ስመረቅ አስበዋለሁ፣ ቤት ስሰራ አስበዋለሁ፣ መኪና ስገዛ አስበዋለሁ፣ እንዲሁ ይህችን አገር ልልቀቅ እንጂ አስበዋለሁ፣ እዚህችን አገር ልውጣ እንጂ አስበዋለሁ የሚባል ነገር የለም። ውስጥ ቆላተ በካይ ሆነህ ነው። በችግር ውስጥ ሆነህ ከነ ችግርህ ፈጣሪህን አስብ ነው። ከነ ድህነትህ ሲሻለኝ ይጸልያለሁ የሚባል ነገር የለም። ከነ ህመምህ ነው ፈጣሪህን ማሰብ ያለብህ። ከነ ማጣትህ ከነ ራብህ ነው። አላችሁ ወገኖች? የሰማዩን ስንት አይን አላችሁ? ሰው እንዴት ብሎ የተፈጠረ? ቀና ብሎ በሉ። አዎ፣ ሰው ተጎንብሶ አልተፈጠረም። ቀና ብሎ ነው። ቀና ብሎ ነው የተፈጠረ። ቀና ብሎ የተፈጠረበት ምክንያት እኮ የሰማዩንም የሚያይበት ሰማያዊ ነህ ለማለት ነው።